በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት አላችሁ? እግዚአብሔር አምላክ ስሙ የተመሰገነ ይሁን። ተግባራዊ ክርስትና የሚለውን መጽሐፍ አይንን በተገቢው መንገድ መጠቀም የሚለውን ማንበብ እንቀጥላለን። አንድ ሰው ራሱን ማስለመድ ያለበት ክፉ ነገሮችን አለማየትና አለመመኘትን ብቻ አይደለም። በእያንዳንዱ ሰውና በእያንዳንዱ ነገር ውስጥ አምላኩን ማየትን መልመድ አለበት። ይህንን እንዴት ማድረግ እንደምንችል የሚያስረዱ ምሳሌዎችን በበረሃውያን አባቶች ታሪክ ውስጥ እናገኛለን። አንድ መነኩሴ ወደ እስክንድሪያ ከተማ መልእክት እንዳደርስ አበምኔቱ ላኩት። ሲመለስ መነኮሳት ጠየቁት፣ እስክንድሪያ እንዴት ናት? እርሱም እንዲህ ብሎ መለሰላቸው፣ በእስክንድሪያ ምንም ነገር የማየት ተልእኮ አልነበረኝም። አንድ ጉዳይ ሊፈጽም ነበር ሄደው፣ ሌላ ምንም ነገር ማየት አልፈለገም ነበር። በሌላ አጋጣሚም እርቃንን ተመልክቶ እንኳን የእግዚአብሔርን ፍጥረት ከማድነቅ በላይ ምንም ስሜት ያልተሰማው አባትም ነበር። እኛም በመንፈሳዊ መነጽር ነገሮችን መመልከትን ሕይወት ባላቸውም በሌላቸውም ነገሮች ውስጥ አምላክን መመልከት መልመድ ይገባናል። በጾታ እንኳን ተቃራኒ የሆኑ መልከ መልካሞችን ባያችሁ ጊዜ የፍትወት ምክንያት ከምታደርጓቸው ይልቅ እነርሱን የፈጠረ እግዚአብሔርን አስቡ። ጌታችን ዓይንህ ብሩህ ሲሆን ሰውነቱ ሁሉ ብሩህ ይሆናል ያለውም ይህንን ነው። በተመሳሳይም ያማረ ቤትህን ባየህ ጊዜ በሰማያዊት ኢየሩሳሌም ያለውን እውነተኛውን ቤትህን አስታውስ። ይህ ቤት እንዲህ ያማረ ከሆነ በእጅ ያልተሰራው እግዚአብሔር ለኔ ያዘጋጀልኝ ቤት ምን ያህል ያማረ ይሆን ብለህ ከራስህ ጋር ተነጋገር። ኢየሩሳሌም የደስታ ቤቴ ሆይ ወደ አንቺ የምመጣው መቼ ነው? ዋይታዬ የሚያበቃው ደስታሽንስ የማየው መቼ ነው? የሚለውን ዝማሬ በልብህ ደጋግሞ። ዘመናዊ መኪናም አይተህ በተደነቅ ጊዜ ኤልያስን ይዘው ወደ ሰማይ ያረጉት ሰረገላዎች ምንኛ ድንቅ ያማሩ ይሆኑ ብለህ አስብ። ሌላው አባቶች የሚከተሉትን መንፈሳዊ ልምምድ ደግሞ ነገሮችን ባዩ ጊዜ የጌታን መከራ ማሰባቸው ነው። ለምሳሌ ገመድ ባየህ ጊዜ ለአንተ ሲል እንደታሰረ አስብ። ሚስማርም ስታይ ስለ አንተ ኃጢአት የተቸነከረበትን የጌታን ችንካር አስብ። በመጨረሻም ባለማወቅ በስህተት ያየሃቸውን ነገሮች ከአእምሮ ሰርዛቸው። ያየኸውን ክፉ ነገር በቁርጠኝነት ከአእምሮ አውጥተህ ጣለው። ጌታችን ዓይንህ ብታሰናክልህ አውጥተህ ጣላት ያለው ለእንዲህ አይነቱም ነው። ክፉውን ሐሳብ ከአእምሮ አውጥተህ በአለት ላይ ፈጥፍጠው። ሕፃናቶችሽን በአለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። ጆሮን መቆጣጠር የሚለውን በቀጣይ ጊዜ እናያለን። እግዚአብሔር አምላክ በቸርነቱ ይርዳን።